ጤና ይስጥልኝ ተመልካቾቻችን የአዲስ ዴሊ ነው። አዲስ የተሰማ መረጃ አለ። ታዋቂዋ አርቲስት ዳግማዊት ፀሐዬ የማስፈራሪያ ዛቻ በማህበራዊ ትስስር ገጿ በኩል እየደረሳት እንደሆነም የሚገልጽ መረጃ አጋርታለች። አርቲስት ዳግማዊት ፀሐዬ ከቀናት በፊት አንድ ግለሰብ የእገታ ተግባር ሊፈጽምብኝ ነው በማለት በማህበራዊ ትስስር ገጿ ማሰራጨቷ ይታወሳል። ይህን ተከትሎ ጉዳዩ የማህበራዊ መገናኛ ዘዴን ትኩረት አግኝቶ የነበረ ሲሆን አሁን ደግሞ ይሄው ማስፈራሪያና የእገታ ዛቻ የሚያርስባት ግለሰብ በድምጽ ሲያስፈራራት የሚገልጽ መረጃ አጋርታለች። እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትኝሽ ናሽን ድራሽሽን አጠፋለሁ አታውቂኝም። ይኸውልሽ ዳጊ ፈጣሪ ምስክሬ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም። እሺ you will see እኔ ሳልነግርሽ ምን እየነገርኩሽ እየጻፍኩልሽ ነው ማደርገው እየጻፍኩልሽ ፖስት አሁን ድራሽሽን አጠፋለሁና አርቲስት ዳግማዊት ፀሐዬ እንዲህ ብላለች። እኔ ከዚህ ግለሰብ ጋር ምንም አይነት ግንኙነት የለኝም፣ አግኝቼውም አላውቅም። ከበፊት ጀምሮ በተለያየ አካውንት ሲጽፍ ብሎክ ነበር የማደርገው። በጣም ብዙ አካውንት ነው ያለው። በእህታችሁ ወይም በልጃችሁ ደርሶ ቢሆን አትቀልዱም ነበር። እኔ እህታችሁ አይደለሁም አይደል? ሄርሜላ ፊልም ትዛለኝ። ለማንኛውም እኔም እግዚአብሔርን ይዤ ይህንን ጋጠወጥ ህግ ፊት ቅጣቱን ካላገኘም ለሌላው መማሪያ ካልሆነ እውነት ሴት አይደለሁም፣ ኢትዮጵያዊም አይደለሁም። ሴቶችን ያለ ፈቃድ በግድ ለማግኘት መዛት ወንጀል ነው። የሴቶች ጥቃት አሁንም መቼም ይቁም። ማንንም ማንንም የማስፈራራትም ሆነም የመዛት መብት የለውም። በዚህ አጋጣሚ ግን እንደራሳችሁ ጥቃት አይታችሁ ከጎንሽ ነን ላላችሁኝና ለተባበራችሁኝ የተለያዩ የህግ አካላት በሙሉ ከፍ ያለ ምስጋናን አቀርባለሁ። ለሳቃችሁና ለተሳደባችሁ እግዚአብሔር ልቦናም ይስጣችሁ ብላለች። አርቲስት ዳግማዊት ፀሐዬ በፌስቡክ ገጿም እንደገለጸችውም ይሄው አድናን ሱልጣን የሚል ስም የሚጠቀም ግለሰብ ለምን አታናግሪኝም በሚል የዛተባት እንደሆነ የሚገልጽ የድምጽ ማስረጃም አጋርታለች። ጉዳዩን ወደ ህግ ክፍልም እንደወሰደችው ገልጻለች። ይህንን የዳግማዊት ፀሐዬን ጽሑፍ የተመለከቱም አንዳንድ ግለሰቦች የግላቸውን አስተያየትም አስፍረዋል። ተስፋለም ተሾመ የተባለ አንድ ግለሰብ መቼስ ስለ ሴቶች ጥቃት ማውራት ልብ ያወርዳል። ወንጀለኞች በአግባቡ አይቀጡም። ይህ ብዙ ወንጀለኞችን ቢያደፋፍር አያስገርምም። ከህግ እኩል ማህበረሰቡ ለሴቶች ጥቃት የሰጠው ብያኔ ያሳስባል። በሴቶች ላይ በሚደርስ የመብት ጥሰት የሚሳለቅ ብዙ መደዴ አለ፣ በጣም ብዙ መደዴ። እዚህ ሀገር ሰዶማውያን በአደባባይ ደፍረው እኔ ሰዶማዊ ነኝ የማይሉት ለምንድን ነው? ከብዙ ምክንያቶች መካከል አንዱ ማህበረሰቡን መፍራት ነው። ህዝቡ እንዲህ ያለ ነገርን እንደማይታገስ ይታወቃል። ሴቶች ጥቃት ላይስ ሴቶች መብታቸው ሲጣስ በአደባባይ እንሳለቃለን። ይሄ ነውር ብቻም አይደለም፣ ለአጥቂው ከለላ መስጠት ጭምር ነው። አንድ ግለሰብ ዳግማዊት ፀሐዬ ላይ ዛቻ አድርሷል። ላገኝሽ ሲላት እንቢ ስላለችው አጥፋሻለሁ እያላት ነው። አንቺን ካላጠፋው ወንድ አትበኝ ብሏታል። ይሄን በማስረጃም አጋርታለች። ከዚህ በኋላ አንዳንድ ሰዎች አጀንዳ ለመሆን ፈልጋ ገለመሌ እያሉ ነው። ተጠቂ መውቀስ የሚቆመው መቼ ነው? ተበዳይን መክሰስስ ነውር አይደለም ወይ በማለት ሐሳቡን አጋርቷል። ሌላ አስተያየት ሰጪ እንዲህ ብላለች። ይሄ ሰውዬ ነገ አንድ ነገር ቢያደርጋት ከንፈር ለመምጠጥ ትሮጣላችሁ። ከዚህ በላይ ዛቻ የለም። ህግ ባለበት ሀገር ነገ በእናንተ ላይ የሚደርሰውን አታውቁም፣ አትቀልዱ። በሰው ህይወት ከእግዚአብሔር በታች ህግ አለ በማለትም አስተያየት ሰጥታለች። ሌላ አንድ አስተያየት ሰጪም እንግዲህ ህግ ካለ እንደዚህ አይነት ውርጋጥ ጋጠወጥን የተነሳ በዚህ ልክ እንዳሻው ሴት ላይ መፈንጨት ይችላል ወይ የሚለውን እናያለን። እኔ ወንድም የለኝም አባቴም በህይወት የለም እንጂ እንዲህ አይነት ስሜት እስኪሰማን ተገን ማጣት እንዴት ልብ ይሰብራል። ፍትህን ለፈለገ ሰው አቴንሽን ሲከር ነው ምናምን እያሉም ስጋቱን ፍርሃቱን ማጣጣል መዘባበት እጅግ ስህተት ነው። የሴት ልጅ ጥቃት ይሰማናል ያመናል የምትሉ ሁሉም ከጎኗ ልትቆሙ ይገባል። ህጉም የሚለውን አብረን የምናይ ይሆናል። አይዞን ዳጊዬ እኛ ተረድተንሻል፣ ከጎንሽ ነን፣ አንቺ ጠንካራ ተምሳሌት የምትሆኝም ጀግና ሴት ነሽ በማለት አስተያየቷንም አስፍራለች። ጉዳዩ አሁን በህግ እንደተያዘ አርቲስቷ ገልጻለች። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በፖሊስ ስለ ጉዳዩ በይፋ የተባለ ነገር የለም።
ጤና ይስጥልኝ ተመልካቾቻችን፣ ይህ አዲስ ዴሊ ነው። አዲስ የተሰማ መረጃ አለ። ታዋቂዋ አርቲስት ዳግማዊት ፀሐዬ የማስፈራሪያ ዛቻ በማህበራዊ ትስስር ገጿ በኩል እየደረሳት እንደሆነም የሚገልጽ መረጃ አጋርታለች። አርቲስት ዳግማዊት ፀሐዬ ከቀናት በፊት አንድ ግለሰብ የእገታ ተግባር ሊፈጽምብኝ ነው በማለት በማህበራዊ ትስስር ገጿ ማሰራጨቷ ይታወሳል። ይህን ተከትሎ ጉዳዩ የማህበራዊ መገናኛ ዘዴን ትኩረት አግኝቶ የነበረ ሲሆን አሁን ደግሞ ይሄው ማስፈራሪያና የእገታ ዛቻ የሚያርስባት ግለሰብ በድምጽ ሲያስፈራራት የሚገልጽ መረጃ አጋርታለች። እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትይኝሽ እናሽን ድራሽሽን አጠፋለሁ። አታውቂኝም። ይኸውልሽ ዳጊ ፈጣሪ ምስክሬ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም። እሺ you will see እኔ ሳልነግርሽ እኔ የነገርኩሽ እየጻፍኩልሽ ነው ማደርገው። እየጻፍኩልሽ ፖስት አሁን ድራሽሽን አጠፋለሁ። አርቲስት ዳግማዊት ፀሐዬ እንዲህ ብላለች። እኔ ከዚህ ግለሰብ ጋር ምንም አይነት ግንኙነት የለኝም፣ አግኝቼውም አላውቅም። ከበፊት ጀምሮ በተለያየ አካውንት ሲጽፍ ብሎክ ነበር የማደርገው። በጣም ብዙ አካውንት ነው ያለው። በእህታችሁ ወይም በልጃችሁ ደርሶ ቢሆን አትቀልዱም ነበር። እኔ እህታችሁ አይደለሁም አይደል? ሄርሜላ ፊልም ትዛለኝ። ለማንኛውም እኔም እግዚአብሔርን ይዤ ይህንን ጋጠወጥ ህግ ፊት ቅጣቱን ካላገኘም ለሌላው መማሪያ ካልሆነ እውነት ሴት አይደለሁም፣ ኢትዮጵያዊም አይደለሁም። ሴቶችን ያለ ፈቃድ በግድ ለማግኘት መዛት ወንጀል ነው። የሴቶች ጥቃት አሁንም መቼም ይቁም። ማንንም የማስፈራራትም ሆነም የመዛት መብት የለውም። በዚህ አጋጣሚ ግን እንደራሳችሁ ጥቃት አይታችሁ ከጎንሽ ነን ላላችሁኝና ለተባበራችሁኝ የተለያዩ የህግ አካላት በሙሉ ከፍ ያለ ምስጋናን አቅርባለሁ። ለሳቃችሁና ለተሳደባችሁ እግዚአብሔር ልቦናም ይስጣችሁ ብላለች። አርቲስት ዳግማዊት ፀሐዬ በፌስቡክ ገጿም እንደገለጸችውም ይሄው አድናን ሱልጣን የሚል ስም የሚጠቀም ግለሰብ ለምን አታናግሪኝም በሚል የዛተባት እንደሆነ የሚገልጽ የድምጽ ማስረጃም አጋርታለች። ጉዳዩን ወደ ህግ ክፍልም እንደወሰደችው ገልጻለች። ይህንን የዳግማዊት ፀሐዬን ጽሑፍ የተመለከቱም አንዳንድ ግለሰቦች የግላቸውን አስተያየትም አስፍረዋል። ተስፋለም ተሾመ የተባለ አንድ ግለሰብ መቼስ ስለ ሴቶች ጥቃት ማውራት ልብ ያወርዳል። ወንጀለኞች በአግባቡ አይቀጡም። ይህ ብዙ ወንጀለኞችን ቢያደፋፍር አያስገርምም። ከህግ እኩል ማህበረሰቡ ለሴቶች ጥቃት የሰጠው ብያኔ ያሳስባል። በሴቶች ላይ በሚደርስ የመብት ጥሰት የሚሳለቅ ብዙ መደዴ አለ፣ በጣም ብዙ መደዴ። እዚህ ሀገር ሰዶማውያን በአደባባይ ደፍረው እኔ ሰዶማዊ ነኝ የማይሉት ለምንድን ነው? ከብዙ ምክንያቶች መካከል አንዱ ማህበረሰቡን መፍራት ነው። ህዝቡ እንዲህ ያለ ነገርን እንደማይታገስ ይታወቃል። ሴቶች ጥቃት ላይስ ሴቶች መብታቸው ሲጣስ በአደባባይ እንሳለቃለን። ይሄ ነውር ብቻም አይደለም፣ ለአጥቂው ከለላ መስጠት ጭምር ነው። አንድ ግለሰብ ዳግማዊት ፀሐዬ ላይ ዛቻ አድርሷል። ላገኝሽ ሲላት እንቢ ስላለችው አጥፋሻለሁ እያላት ነው። አንቺን ካላጠፋው ወንድ አትበኝ ብሏታል። ይሄን በማስረጃም አጋርታለች። ከዚህ በኋላ አንዳንድ ሰዎች አጀንዳ ለመሆን ፈልጋ ገለመሌ እያሉ ነው። ተጠቂ መውቀስ የሚቆመው መቼ ነው? ተበዳይን መክሰስስ ነውር አይደለም ወይ በማለት ሐሳቡን አጋርቷል። ሌላ አስተያየት ሰጪ እንዲህ ብላለች። ይሄ ሰውዬ ነገ አንድ ነገር ቢያደርጋት ከንፈር ለመምጠጥ ትሮጣላችሁ። ከዚህ በላይ ዛቻ የለም። ህግ ባለበት ሀገር ነገ በእናንተ ላይ የሚደርሰውን አታውቁም፣ አትቀልዱ። በሰው ህይወት ከእግዚአብሔር በታች ህግ አለ በማለትም አስተያየት ሰጥታለች። ሌላ አንድ አስተያየት ሰጭም እንግዲህ ህግ ካለ እንደዚህ አይነት ውርጋጥ ጋጠወጥ የተነሳ በዚህ ልክ እንዳሻው ሴት ላይ መፈንጨት ይችላል ወይ የሚለውን እናያለን። እኔ ወንድም የለኝም አባቴም በህይወት የለም እንጂ እንዲህ አይነት ስሜት እስኪሰማን ተገን ማጣት እንዴት ልብ ይሰብራል። ፍትህን ለፈለገ ሰው አቴንሽን ሲከር ነው ምናምን እያሉም ስጋቱን ፍርሃቱን ማጣጣል መዘባበት እጅግ ስህተት ነው። የሴት ልጅ ጥቃት ይሰማናል ያመናል የምትሉ ሁሉም ከጎኗ ልትቆሙ ይገባል። ህጉም የሚለውን አብረን የምናይ ይሆናል። አይዞን ዳጊዬ እኛ ተረድተንሻል፣ ከጎንሽ ነን፣ አንቺ ጠንካራ ተምሳሌት የምትሆኝም ጀግና ሴት ነሽ በማለት አስተያየቷንም አስፍራለች። ጉዳዩ አሁን በህግ እንደተያዘ አርቲስቷ ገልጻለች። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በፖሊስ ስለ ጉዳዩ በይፋ የተባለም ነገር የለም።